የርዝቅ በሮች እንዳይከፈቱልህ ከሚያደርጉ ምክንያቶች ውስጥ አንዱንና ወሳኙን ልንገርህ። ይህም ምክንያት ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ አለ፣ ወላ ተቅረቡ ዚና፣ ዝሙትንም አትቅረቡ። ዝሙትን አታድርጉ አይደለም ያለው፣ ዝሙትን አትቅረቡ ነው ያለው። ለዝሙት መንደርደሪያም የሆኑ ሰበቦችን አትቅረቡ ማለት ነው። ኢነሁ ካነ ፋሒሸተን፣ እርሱ በእርግጥ መጥፎ ስራ ነውና፣ ወሳአ ሰቢላ፣ መንገድነቱም ከፋ አለ አላህ ሱብሓነሁ ወተዓላ። ብዙዎች ኢላ መን ረሒመላህ፣ አላህ ያዘንላቸው ሲቀሩ ይህንን ወንጀል መጀመሪያ ላይ ሲያስቡት እንደ ከባድ አድርገው ነበር የሚያስቡት። ነገር ግን መጨረሻ ላይ እንደ ቀላል እዚህ ወንጀል ላይ እየወደቁ ነው ያሉት። አላህ ይጠብቀን። ለዚህም ወንጀል የመጀመሪያው ሰበብ እይታ ነው። ለናንተ ያልተፈቀደላችሁን ሰዎች አትመልከቱ። ሲቀጥል ይሄ ምላስ ነው። ለናንተ ያልተፈቀደላችሁን ሰዎች አታናግሩ፣ አታውሩ። ሲቀጥል ይሄ እጅ ነው። ለናንተ ያልተፈቀደላችሁን ሰዎች አትጨብጡ፣ አትንኩ፣ ሰላም አትበሉ፣ አትጻጻፉ። አላህ ሱብሓነሁ ወተዓላ በሌላ የቁርአን አያ እንዲህ ሲል ተናገረ፣ ወለዚነ ላ يدعون مع الله إلها آخر والذين النزيام لا يدعون مع الله إلها آخر كالله قال ليلان أملاك ما يقزوت ولا يقتلون النفس التي حرم الله إلا بالحق ياتشنم الله ارمي درجات النفس ياله هج ما يقرلوت ولا يزنون ما منزلوت مناتشو وين زموت ما يسروت مناتشو كالبو على مناله ومن يفعل ذلك يهننم يمي سراسو يلقى أثاما قطعة ياغنيال يضاعف له العذاب يوم القيامة بتنسايك وين بيوم القيامة كان قطعته لرسو يدرربال ويخلد فيه مهانا برسو استم يتوارد هونو ينورال علنا إلا من تاب تسسطو يتملسنا وآمن يامنم وعمل عملا صالحا ملكامنم سرا يسراسو بتشا سيكر على الله سبحانه وتعالى لهذا يرزق بروج يزياتشون تطبقو እንዳይከፈቱልህ ከሚያደርጉ ምክንያቶች ውስጥ حرام የሆነ ግንኙነት ነው። ላንተ የሚያስፈልጉ ሐጃዎች ጊዜያቸውን ጠብቀው እንዳይመጡ የሚያደርገው حرام የሆነ ሪሌሽንሺፕ ነው። ስለዚህ ከዚህ ውጣ። ትዳርህ እንዲያምርልህ ከፈለክ ከትዳር ዓለም በፊት ያለው ህይወትህን አሳምር። ሁሉም አላህን የማያስደስት ጅማሩ ወይም መጀመሪያ መጨረሻው አያስደስትህም፣ በል ያስከፋሃል፣ ያስቆጫሃል፣ ጭንቀትን ይደራረብብሃል። ስለዚህ አደራ አደራ እዚህ ወንጀል ላይ እንዳትወድቅ ራስህን በዱዓና ነፍስያህን በመታገል ራስህን ጠብቅ።